السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ሁሴን በአላህ መልስልኝ፣ አንድ ሴት ሁማን ሄር አድርጋ ሶላት መስገድ ትችላለች ወይስ አትችልም ይላል። በመጀመሪያ ሁማን ሄር ማድረግ አይፈቀድም፣ ሐራም ክልክል ነው። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሐዲስ ላይ ይሄን አስመልክተው ምን ሲል መጥተዋል? ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሲላ ወልሙስተውሲላ ወናሚሳ ወልሙተነሚሳ ወልዋሽማት ወልሙስተውሽማት ወልሙተፈልጃት። ምናሉ ነብያችን ሰለላሁ ዐለይሂ ወሰለም ወይንም ሐዲስ ላይ ምን ይላል? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጸጉር የምትቀጥልንና የምታስቀጥልን፣ ቅንድብ የምትቀነደብንና የምታስቀነድብን፣ ንቅሳት የምትነቀስንና የምትነቅስን፣ ልክ እንዲሁ ፍንጭት የምታስፈነጭንና የምትፈነጭን፣ እነዚህን ሁሉ ረግማቸዋል ነብዩ ሰለላሁ ዐለይሂ ወሰለም ይላል። ረግማቸዋል የሚለው መልእክቱ ወንጀሉ ከታላላቅ ወንጀል መሆኑን ለመግለጽ ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆኖ አይደለም። ሐዲስ ላይ ኢኒ ለም ኡብዓት ለዓነን ብለዋል። እኔ